ከዛ ካሜራዋን ደግና እሺ ደርዬ ወይ ሞተ ማሞት እኮ ነብራው መልኩ እንኳን ትክክለ ደረጀ እንኳን መቀረጹን አያውቅም። እሷ ቪው ነው የምትፈልገው። ባለፈው አባቷን አስተኝታ አባቷ እያጣጣሩ ነው። አባቷን ቀርጻ በላችባቸው። በጣም ከባድ ነው ይሄ መወዳት ነውር። ይሄ እንግዲህ ድህነቱ የሚያመጣው ነው። ሌላ ስራ ስለሌለ ሌላ ገቢ ስለሌለ ድህነቱ የሚያመጣው ነው። እንግዲህ ሰው በስልክ ብዙ ነገር ያማል። አሁን ደረጀ ጓደኛው ስለሆነ ምንም አላለም እንጂ ቢያማሳውን አየር ላይ አሰጣችሁ ማለት ነው። ይሄ ሌላ ተልእኮም ያለ ይመስላል። በጣም ብልግና፣ በጣም ሰይጣንነት፣ በጣም ክፋት ነው። ይሄ ከሰውነት መውረድ የመጣው ለምንድን ነው? ሌላ ኢንካም የላቸውም ሰዎች። ስለዚህ ዩቲዩብ በመስራት ቲክቶክ ይሄ አካባቢ ደግሞ ራስን በማዋረድ ራስን ዝቅ በማድረግ ነው ይመጣው። ከትንሽ ጊዜ በኋላ ምን አለበሉኝ እኔና ባሌ ይኸው ዛሬ እስካሁን የሚታየው ይኸው 2 ወሬ ነው እርጉዝ ነኝ፣ 6 ወሬ ነው እርጉዝ ነኝ፣ ልወልድ ነው የቀረኝ ነው እስካሁን በቲክቶክ የምናየው። ምናልባት ደግሞ ይኸው ዛሬ አብረን ልንተኛ ነው እንዴት እንደምናረግ ተመልከቱ ብለው ካሜራ ደግ ነው ሊያሳዩን ይችላሉ። ኢትዮጵያ ውስጥ ያለው ነገር ትንሽ በጣም በእውነት ተመልካች አለው። ደግሞ እሱ እንደምታውቁት ተመልካች አለው። በጣም ትልልቅ መቀመጫ ያላቸው፣ ትልልቅ ጡጥ ያላቸው፣ ትልልቅ ሜካፕ ተቀብተው እዚህ ቲክቶክ ላይ የሚመጡ ሰው በጣም ብዙ ተመልካች አላቸው። ጊፍትም አላቸው። በጣም ይሰጧቸዋል፣ እንትን ያወርዱላቸዋል። እዚህ አሁን እነዚህ ቲክቶከሮቻችን የቀራቸው ካሜራ ደግ ነው። ይሄው እኔና ባሌ እንዴት እንደሚደረገው እንዳይሉ ያሰጋል። በእውነት ያሰጋል። ወደናል፣ ዘቅጠናል። ባይበላስ ቢቀር ግን ኢኮኖሚ የለም፣ ፋብሪካ የለም፣ የስራ እድል የለም፣ ትምህርት ቤት ተዘግቷል፣ ተማሪ ስራ የለው። ክፍቱ የስራ እድል ይቺ ናት። ከዛ ዛች ላይ $1 ስትመጣ 100 ምናምን ብር ናት። $10 ከመጣ 1000 ምናምን ነው። $100 ያገኘ ሰው በቃ ሀብታም ነው። ለዚህ ነው አሁን ቲክቶከሮቹ በቃ 24 ሰዓት አሁን እና ዶናይን እነማን አይታችሁ ከሆነ ከዛ ከመኝታ ዛሬ 30 ቪዲዮ ነው ፖስት ማድረግ ይላል፣ ብድግ ይላል። እዛ አውቃችኋል ምናምን ዛሬ እንትን ልበላ ነው ቁርስ ዳቦ በሻይ ልበላ። ከዛ ደግሞ እንትን ብሎ ጋይስ አይታችኋል በጣም አያምርም እንትኑ ጋር እቺ ታመጣለች። እና ምን ይደረግ ፋብሪካ የለ። ፋብሪካን ቄሮ አቃጥሎ ጨረሰው። እና ፋብሪካ የለም፣ ስራም የለም፣ ገቢም ማምጣት አይቻልም። ይህንን ከልጆቼ ጋር በጣም ያወራሁት እኔ ተረድቻለሁ ብያለሁ። ስለዚህ ስለ ግብረ ሰዶማውያን ጋር ስናገር እሱን እንደ ሀገሩ ባህልና እንደ ሀገሩ ሕግ መሰረት ነው። ለምሳሌ እነ ኩዌት እነ ማነማ ቢሆን አይገባም። እኔ ግብረ ሰዶማዊ ነኝ ብሎ አይገባም። የሀገሪቱ ሕግ ስለሚከለክል ባያነካኩት በቃ እንደተወደደ። ለምሳሌ ደበበ እሸቱ በራሱ ፈልጎ ነው በዛ በወያኔ ጊዜም ከዛም ከአብይ ጋር ሁሉ ነገር አደረገ። የሀገር ፍቅር አይደለም፣ የግለሰብ አምልኮ አብይን በማምለክ ብቻ የመጣ ነገር ነው። ግን ከህዝብ ልብ ተተፋ። ፕሬዚዳንቱ ቀብሩ ላይ ተገኝተው እነ ዳንኤል ክብረት ተገኝተው ሚኒስትሮች ተገኝተው ምናምን ተገኝተው አይደምቅ፣ አያለቅስም። ሰው ዘመድ ወዳጅ ሊያለቅስ ይችላል፣ ግን ብዙዎችን ስላቆሰለ ማለት ነው። ለምሳሌ ኮመንት የሚያደርጉ አሉ። እኔ ኦሮሞዎቹን አያቸዋለሁ። የሆነ ኢትዮጵያዊ አርቲስት ሲሞት በተለይ ኦርቶዶክሳዊ ከሆነ የታባቱ ምናምን ሲሉ ነው የምሰማው። የትግራይ ኤሊቶችም የነዚህ ምኖችም ሲሉ ነው የምሰማው። ሁሉ ሰው የተስማማበት ሞትና ያዘነበት ቢኖር ሁሉም ሰው ደግሞ በእውነት ይሄ ሰው ነበረ ብለው የመሰከሩለት ነው። የኦነጎቹንም አይቻለሁ፣ የቲፒኤልኤፎችንም አይቻለሁ፣ የትግሬዎችን አይቻለሁ፣ የኦሮሞዎችንም አይቻለሁ። በነገድም ከሄድን ማለት ነው። እንደውም ቴዎድሮስ ደግሞ የአማርኛ ቀሻሪ ነው። ቴዎድሮስ ርዕዮ በሚገርም ቃል ነው ነፃነትን የገለጸው ማለት ነው። እነ ጉማ ሰቀታ እንኳን ደጋገሙት ነፃነትን ማለት ነው። በእውነት ከጽንፈኛ ጴንጤዎች በስተቀር በነፃነት ሞት
የተከፋ ሰው አላየሁም። እነሱም ደግሞ እና ጽንፈኛ የዋሃቢ እስላሞች ሁለቱ ሲናገሩ አይቻልም። ለምሳሌ እንዳልክ የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ ነው፣ ግን በእኛ ቤተክርስቲያን ውስጥ በነበረ ጊዜ ጋጠ ወጥ የነበረ ነው እና ደግሞ በጣም ስድ የነበረ ነው። ከዛ ደግሞ ክህነቱ እያለው አፈንግጦ ክህነቱን ያረከሰና ከጋብቻ ውጭ የወለደ ነው። ስለዚህ ቅድስት ቤተክርስቲያን ትዝታውን ባገደችበት እሱንም አግደዋለች። ስለዚህ ቤተክርስቲያንን ማገልገል የሚቻለው በንጽህና በቅድስና ነው የሚል ማለት ነው። ወንድማችን ቴክኒሻን ቶሎ ቶሎ ብታመጣልኝ ደስ ይለኛል። ተካተካ ብታደርግልኝ እንዳልክም ማለት ነው። አንተም ፈዘህ ከህዝቡ እኩል እንዳታየኝ እና ይሄ ሰው ቤተክርስቲያኒቷ በህግ ከዚህ በኋላ መቅደስ መግባት አትችልም፣ ከዚህ በኋላ ዲያቆን ተብለ መጠራት አትችልም ስትለው ጓ አለና የት ነው እንደፈለግኩ መሆን የምችለው? የት ነው የኃጢአቴ ዋጋ ተከፍሎልኛል እንደፈለግኩ ልሁን? የት ነው ይሄ ስጋዬ እኮ ጃኬት ነው፣ በዚህ ስጋዬ እንደፈለግኩ መሆን ይችላለሁ፣ መርመጥመጥ ይችላለሁ። ሃሌሉያ ሞቶልኛል፣ ዋጋ ከፍሎልኛል፣ እኔ ጻድቅ ነኝ የሚባለው የት ነው አለ። ሲጠይቅ አገኝ ነቢይ ጥሌ የሚባለው ናኛ ጋ ነው አለውና ወሰደው። ምን አለ? ሁሉ ሰው እያዘነ አሁን ሰው ሲሞት አለ በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው ብሎ ኢየሱስን ሳትቀበሉ እንዳትሞቱ ብሎ ወንድማችን ነፃነት ላይ እንደማላገጥ አለ ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ለእሷ እንግዲህ ኢየሱስ ክርስቶስ ሲገለጥላት ማለት ነው እንድኮ የድፍረት ጥግ እና ከመጡ 50-60 ዓመት የሆናቸው ሰዎች ኢየሱስ ክርስቶስ ማን እንደሆነ በጽሁፍ መጽሐፍ ቅዱስን ተርጉማ ደጉሳ ገልብጣ ያስቀመጠች ቅድስት ቤተክርስቲያንን እነዚህ ወጣቴዎች አሁን አንዳንድ ሰዎች እንዳልክ ዲያቆን ሆኖ እዛ ሄደ ይመስላችኋል። እንዳልክ ዲያቆን ሆኖ አልሄደም። እንዳልክ ድቁናውን አፍርሶ ማግጦ ክህነቱን ጥሎ ሰካራምነቱ በዝቶ ዘማዊነቱ በዝቶ ክለብ ጨፋሪነቱ በዝቶ፣ ስለዚህ እዛ ደግሞ ብላክሜል ሊያደርጉት ይችላሉ። መጨረሻ ላይ አንድ ቦታ መወሸቅ ስላለበት እዛ ሄዶ ኦርቶዶክስን እንዲሳደብ ኦርቶዶክሳውያን እንዲያሸማቅቅ፣ ምክንያቱም ስርዓቱ የሚፈልገው ይህን ነው። እዛ ሆነው እንዲሳደቡ፣ እዛ ሆነው እንዲያበሽቁ፣ እዛ ሆነው መልስ እንዲሰጣቸው ስለሚፈልግ ማለት እንጂ ቤተክርስቲያኒቷ ግን መመሪያ አላት፣ ህግ አላት፣ ቀኖና አላት፣ ስርዓት አላት። በስርዓቱ የሚሄድ ሰው ይቀጥልባታል፣ በስርዓቱ የማይሄድ ሰው ደግሞ ይፈርስባታል። ስለዚህ ከዚህ ሲወጡ የጋርቤጅ የቆሻሻ ማራገፊያ ቦታ ይሄዳሉ።